የመጀመሪያቸው የሆኑ ሴቶች ይህን መርፌ ባይወስዱ በጥብቅ ይመከራል። ሰላም ጤና ይስጥልን። ዶክተር አእምሮ ነኝ። ስለ ቤተሰብ ምጣኔ፣ ስለ ዲፖ፣ ስለ ሶስት ወር መርፌ ልናወራ ነው። የሶስት ወር መርፌ በአብዛኛው ህብረተሰብ ዘንድ የሚታማ ነገር አለ። ይሄ መካን ያደርጋል የሚባል ሀሜት አለበት። በእርግጥ ይሄ መሰረት የሌለው ነገር አይደለም። ግን መካን ያደርጋል ሳይሆን ትክክለኛው ለረጅም ጊዜ እርግዝና ከልክሎ ሊቆይ ይችላል። መርፌው ከተወች በኋላ ለረጅም ጊዜ ከ2 እና 3 ዓመት በላይ ከዛም በላይ እርግዝና ሊከለክል ይችላል እና የዚህ ምክንያት እናወራለን። መርፌ በመሰረታዊነት እርግዝና የሚከለክልባቸው ወደ 4 መንገዶች አሉ። 2 ዋናዎችን ነግራቸዋለሁ። አንደኛው እንቁላል እንዳትፈለፈል በማድረግ ነው። ሁለተኛው ደግሞ በማህፀን ቱቦ ውስጥ ያለው ኩልል ያለ ንጹህ ቀጭን ፈሳሽ እንዲወፍርና እንዲጓጉል በማድረግ ነው። ስለዚህ ቱቦዎችን ይዘጋቸው ማለት ነው። የወንድ ዘርና የሴት እንቁላል ዘር አይገናኙም ማለት ነው። ስለዚህ ሌሎችም ግድግዳ ላይም ማህፀን አንገት ላይም የሚሰራው ስራ አለ። እሱ ያን ታክል አይደለም። በእነዚህ በዋና በሁለት መንገዶች እርግዝና ሲከላከል ይቆይና መርፌ መውሰድ ስታቆም የእንቁላል የማኩረት ሁኔታ ቶሎ ይመለሳል። እንቁላል ማምረት ትጀምራለች። ነገር ግን ማህፀን ቱቦ የተዘጋው ለረጅም ወራት እና ዓመታት ሊቆይ ይችላል። ይሄ መካንነት ያመጣል። በርግጥ መካንነት በሳይንሱ ያለ ሕክምና ማርገዝ አለመቻል ሲሆን በቤተሰቡ ዘንድ ግን ከነካቴው ማርገዝ አለመቻል የሚል ትንሽ የተለያዩ ትርጉሞች አሉት። በሕክምና መካንነት ወይም ኢንፈርቲሊቲ ማለት ያለ ሕክምና ማርገዝ የማትችል ማለት ነው። ወይ ደግሞ ከ1 ዓመት በላይ ወይ ደግሞ እንደ እድሜያቸው ከ6 ወር በላይ ማርገዝ ያልቻለች ነው የሚለው። ስለዚህ እስከሚታወቅ ድረስ መካንነት በሳይንሱ ትርጉሙ ጊዜያዊ መውለድ አለመቻል ማለት ነው። በህብረተሰቡ ዘንድ ያለው ግን ያው ቋሚ ሁኔታ መሰረት ያደረገ ትርጉም ነው በህብረተሰቡ ዘንድ የምናገኘው ማለት ነው። ስለዚህ መርፌ የሶስት ወር መርፌ ዲፖ-ፕሮቬራ በእነዚህ በሁለት ዋና መንገዶች እርግዝና ይከላከላል። ከተወች በኋላ ለረጅም ጊዜ እምቢ የሚልበት ምክንያት ቱቦዎች ስለሚዘጉ ነው። ህክምናው ቀላል ነው። በራጅ የታገዘ የቱቦ እጥበት ወይም ደግሞ ሂስቶሮ ሳምፒንጂዮግራፊ ይባላል። ለዚህ የተዘጋጀ ራሱን የቻለ መድኃኒት አለ። ኮንትራስት ይባላል። ብዙ አይነት ኮንትራስቶች አሉ። ሴፍ ናቸው። ምንም ችግር የለም። ያመጡት ጉዳት የለም። ፕሮሲጀሩን የህክምና ቴክኒካዊ እንትኑን ተከትሎ ከሰሩት ምንም ያመጣ ችግር የለም። በታች በማህፀን በኩል በማህፀን አንገት በኩል ይህን መድኃኒት ወደ ውስጥ በማስረግ ወደ ቱቦዎቹ እንዲጓዝ በማድረግ ቱቦቹ የተደፈደፈውን እና የዘጋውን የጓጉሉን የቱቦ ፈሳሽ ይህ መድኃኒቱ እየፈረፈረና ያሟሟው ያጸደዋል። ስለዚህ እንቁላል ወደ ማህፀን ግድግዳ ለመውለድ እና ለመሰበር ለመረገዝ ትችላለች ማለት ነው። ስለዚህ ዲፖ በዚህ ምክንያት ነው የሚታመው። ግን ሀሜቱ በህክምና ይቀረፋል። ይህ ህክምና ደግሞ አብዛኛው ተቋም ላይ ያለ እኛም ጋር በጥሩ ሁኔታ ረጅም ልምድ አለን። ህክምና መስጠት የማህፀን ራጅ ነው የሚባለው። የማህፀን ራጅ ህክምና ተብሎ በተለምዶ የሚታወቀው ደግሞ ሂስቶሮ ሳምፒንጂዮግራፊ ነው። ለዲያግኖሲስ ለመመራም ያገለግላል፣ ለህክምናም ያገለግላል። እዚህ ላይ አንድ ልናስተላልፍ የምንፈልገው ትልቅ መልእክት አለ። በተለይ ልጅ ያልወለደች እህት ወይ ደግሞ እናት ይህን መርፌ ባትወስድ ይመከራል። ምክንያቱም ከቆረጥሽ በኋላ ረጅም ጊዜ ልጅ ሊያስጠብቅ ስለሚችል ቢያንስ 1 እና 2 ልጅ ወልደሽ ቢሆን ልጆች ጎን ለጎን ያሳደግሽ እርግዝና ብትጠብቂ ችግር የለም። ስለዚህ የመጀመሪያቸው የሆኑ ሴቶች ይህን መርፌ ባይወስዱ በጥብቅ ይመከራል። ምክንያቱም እና ከሚያዘገዩ የወሊድ መከላከያ መንገዶች አንዱና ዋናው እስከ ሀሜት ድረስ የሚታወቀው የሶስት ወር መርፌ ነው ማለት ነው። ስለዚህ ይህን መልዕክት ለማስተላለፍ ፈልገናል። ያው አስተላለፍን። ሰላም ጤና ይስጥልን። አእምሮ የእናቶችና ህፃናት ልዩ ህክምና ማዕከል ባህር ዳር ነው የሚገኘው። ከድሮ ዲፖ ገባ ብሎ ቤተሰብ መምሪያ ፊት ለፊት እንገኛለን። ጥሩ ቦታ ላይ ነው ያለው። በአካል ጎራ ይበሉ። ካልቻላችሁ ከያላችሁበት ከየትም ቦታ ከከተማም ከገጠርም ከወረዳም ሀገር ውስጥም ከሀገር ውስጥም በስልክ ደውሎ ማማከር ይቻላል። ያማክሩ። ከጭንቀቱ እንገላግሎታለን። ሰላም ጤና ይስጥልን።